فتطمعون أن يؤمنوا لكم وقد كان فريق منهم يسمعون شهادتي أن محمد رسول الله محمد يا الله ملكتኛ መሆናቸውን መመስከር ከሚያስጨብጣቸው ነገሮች ውስጥ መልክተኛ መሆናቸውን ካመንክና ከመሰከርክ ይህን ጊዜ ብዙ የነብዩ ሰለላሁ ዐለይሂ ወሰለም ሐቆች ይወጅቡብሃል يجب عليك حقوق كثيرة للنبي صلى الله عليه وسلم أعظمها محبته ዋነኛው ሐቅ ነብዩን ሰለላሁ ዐለይሂ ወሰለም መውደድ ነው فوق محبتي ከአላህ ውዴታ ቀጥሎ ከማንኛውም ሰው በላይ ልትወዳቸው ነው سبحانه وتعالى ففي الحديث በሐዲስ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አላህና መልእክተኛው እርሱ ዘንድ ከሌሎች የበለጠ የተወደዱ እስካልሆኑ ድረስ አንድ ባሪያ የኢማን ጥፍጥናን አያገኝም ብለዋል ይህች ውዴታ ታዲያ እርሳቸውን መከተልና የእርሳቸውን ንግግር ከሌላ ከማንም አካል ማስቀደምን ታስጨብጣለች ይህ ሰው ማንም ይሁን ማን كائن من كان أما من يزعم أنه يحب الرسول صلى الله عليه وسلم نبي صلى الله عليه وسلم ወዳለሁ ይያለ እርሳቸውን የማይከተል ሰው وأنه يبتدع ወይም ወዳቸዋለሁ ይያለ ነብዩ ይዘውት የመጡት ዲን ውስጥ ያልነበረ አዳዲስ ቢድዓ የሚፈጥር ወይም የሚሰራ ይህ በውዴታቸው ውሸታም ነው ልክ ነብዩን እንወዳለን እንደሚሉትና ከዛም የእርሳቸውን መውሊድ የሚያከብሩትን ይመስል ይህ የመውሊድ በዓል ነብዩ ባመጡት ዲን ያልነበረ ቢድዓ ነው የነብዩን ሰለላሁ ዐለይሂ ወሰለም መውሊድ ማክበር ቢድዓ ነው አላህ በዚህ ላይ ፍቃድ ያወረደበት ያልሆነ ቢድዓ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደዚህ ብለዋል የኔንና የአራቱ የተመሩ የሆኑ ምትኮቼ መንገድ ላይ አደራ አላችኋለሁ በደንብ አጥብቃችሁ በቅንጣጤያችሁ ነክሳችሁ ያዙ አደራችሁን ደግሞ ከአዳዲስ ነገሮች ተጠንቀቁ ምክንያቱም አዳዲስ ነገሮች ሁሉ በዲን የተጨመሩ ቢድዓ ናቸው ቢድዓ ሁሉ ደግሞ ጥመት ነው ብለዋል በሌላም ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል በዚህ ጉዳያችን ውስጥ በእስልምና ውስጥ ያልነበረን አዲስ ነገር ያመጣ ሰው እርሱ ተመላሽ ነው ብለዋል ማለትም ስራው ተመላሽ ይሆንበታል አላህ Subhanahu Wa Ta'ala አይቀበለውም ማለት ነው أي مردود عليه ولا يقبله الله سبحانه وتعالى